እኔ የሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናውቀው ይላል። በቴክኒኬ በብልሃቴ በዘዴ ይላል። ኧረ እባክህ ተው። ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስከ የውመል ቂያማ እንዲሰምጡ አላህ አድርጓቸው። በቴክኒክ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጮ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። ገና የ10 ሺህ ብር ሱቅ ከፍትና ምን ነው ሲባል እባክህ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጅኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ። አሲሕሩል ሐቅ ሲር ሐቅ ነው አለ ነብዩ አለይሂ ሰላቱ ወሰላም እንዲሁ ነው ያሉት። ሲር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲር ተደርጎበታል። በማን? በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይሄን ሐቅ ብሎ ይነገራል? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል። እንዴ አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጠዋት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደል የሚመስለው? ህንጻ ሁሉ የሱ ነው የሚመስለው እኮ። እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። እዚህ ቤት እንደሰበሰበን ጀነት ከሚሰባሰቡት ቤተሰቦች አላህ ያርግልን። የጫት ፍቅርም አላህ ያንሳልን፣ አላህ ይንቀልልን። ቤታችን ብዙ ነገር ገብቶ ያበላሸብን ጫት ነው። አላህ ያንሳልን፣ አላህ ያንሳልን፣ አላህ ያንሳልን፣ አላህ ያንሳልን፣ አላህ ይንቀልልን፣ አላህ ይንቀልልን። ገንዘባችን የደከምንበት ላባችን ሰዎች ቀልብ ገብቶ ደስታን የሚያመጣ ገንዘብ አላህ ያርግልን። ላላስፈላጊ ነገር ከማውጣት አላህ ይጠብቀን። በዚህም ስራ የተሰማሩ ወንድሞቼ እህቶቼንም ያላሰቡት ርዝቅን አላህ ይክፈትላቸው፣ ያላሰቡት ርዝቅ አላህ ይክፈትላቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።